እንዴ ኮጆ ዛሬ ምን ነው በጣም ተናዳል? ምን ሆነ ነው? አዎ እባክህ ተወኝ፣ ዛሬ በጣም ተናድጃለሁ። ኮጆ እንደዚህ ያናደደ ጉዳይ ምንድነው? እስቲ ንገረኝ። እባክህ እኔ አሁን ኑሮ መሮኛል። በቃ ያልሰራው ስራ የለም፣ ግን ድህነት የሚባል ነገር ማሸነፍ አልቻልኩም። እናም አሁን የቀረኝ ስራ ጠንቋይ መሆን ብቻ ነው። ስለዚህ እንዳንተ ጠንቋይ ሆናለሁ። ነገውን ይህን ስራ አስጀምረኝ፣ ካልሆነ ግን ሚስጥርህን ለሁሉም እናገራለሁ። ምን ጠንቋይ ልሆን ነው? አይ ኮጆ ብለ ወደ እኔ ስራ መጣ። በቃ እሺ፣ አንተ እንደተለመደው እኔ በጣም ብዙዎችን ጎበዝ ጠንቋይ ነኝ ብዬ የብዙ ሰዎችን ገንዘብ እንደዘረፍኩ ለማንም እንዳትናገር። ያው ይህንን ነገር በሚስጥር ከያዝክልኝ ነገውኑ እኔ ጋር ለሚመጡ አዳዲስ ሰዎች ኮጆ አሪፍ ጠንቋይ ነው እያልኩ ስራ ወዲያውኑ እንዲቀላጠፍ አድርግልሃለሁ። ኦ በጣም ጥሩ። ከዚህ በኋላ ምንም ጊዜ ማጥፋት አያስፈልግም። ነገውኑ ስራዬን አስጀምረኝ። እሺ፣ እንኳን ወደ ቤቴ ደህና መጣ። ምን እንዳደረግልህ ትፈልጋለህ? በእርሶ መጀን አባታችን፣ ያው እኔ እዚህ የመጣሁት ትዳር ያልባረክ ስላለኝ ነው። በቃ እኔና ሚስቴ ከተጋባን ጀምሮ ምንም መግባባት ስላልቻልን እርሶ ትዳራችንን እንዲያስተካክሉልን እንፈልጋለን። ውይ ምንም ሀሳብ አይግባ። በቃ ይሄ እኮ ለእኔ በጣም ቀላል ነገር ነው። ያው ባይገርምህ ምን ፈልገህ እንደመጣ ያወቅኩት አንተ ሳትነግረኝ ገና ፊትህን አይቼ ነው። ለማንኛውም አሁን አንተና ሚስትህ ከዚህ በኋላ ትዳራችሁ እንዲሰምር ከፈለጋችሁ እስከ ነገ ድረስ 100,000 ብር በአካውንቴ ማስገባት አለባችሁ። ከዛም ብሩን ካስገባችሁ በኋላ አንተ ለሰርጋችሁ ለብሰ የነበረውን ሱፍ፣ ሚስት ደግሞ ስትጋቡ ለብሰ የነበረውን ቬሎ ለብሳችሁ ነገ 5 ሰዓት ላይ ወደ እኔ ኑ። እሺ በጣም አመሰግናለሁ። ሄሎ ኮጆ፣ ትናንት አንተ ጋር የመጣውን ሰውዬ የላኩት እኔ ነኝ እና ደግሞ 100,000 ብር ልትቀበለው መሆኑንም ሰምቻለሁ። በቃ አሁን እኔም ይህንን አሪፍ ስራ ስላስጀመርኩ ካሳ እንዲሆነኝ ከ100,000 ብሩ ላይ 30,000 ብር ስጠኝ። ኧረ አያሳስብህ፣ ግን ደስ የሚለው ነገር ጠንቋይ መሆን በጣም ከባድ መስሎኝ ነበር። ለካ እንዲህ በጣም ቀላል ነው። ደግሞ የላከው ሰውዬ የመጨረሻ ጅል ሰው ነው። ትዳሬን ባርክልኝ ይለኛል እንዴ? ባይሆን እኔ በጣም ስላሳዘነኝ ከትዳሩ ይልቅ ብሩን ወስጄ ልባርክለት አስቤያለሁ። በቃ አሁን 5 ሰዓት ስላለፈ እነዛ ጅል ባልና ሚስቶች ሊመጡ ስለሚችሉ በኋላ እናወራለን። አንተ ሌባ ጠንቋይ፣ እንኳንም ተደብቄ በስልክ የምታወራውን ሰማው። የማትረባ ለዚህ ስራ ዋጋን እሰጥሃለሁ። Oh my God!